የተለያዩ ጤናማ የምግብ ይዘቶችና የፋይበር ይዘት ያላቸው በመሆኑ አትክልቶችና ፍራፍሬዎች በዊክ ካርዶ ላይ ይገኛሉ። አዲስ የቀዘቀዙና በጣሳ የታሸጉ ፍራፍሬዎችና አትክልቶችን ሊመርጡ ይችላሉ። ፍራፍሬዎችና አትክልቶች ካርዶ ላይ የተዘረዘሩት በዶላር ዋጋቸው መጠን ነው። ዊክ እስከዚያ መጠን ድረስ ይከፍላል። ዊክ ከሚሸፍነው የበለጠ ፍራፍሬዎችና አትክልቶችን ከገዙ ልዩነቱን ሊከፍሉ ይችላሉ። የታሸገ ምርት መጠኑ የበዛ በራሱ በደንበኛው መያዣ ውስጥ የሚከተት እንዲሁም አስቀድመው የተከተፉና ያልተቀመሙ የሰላጣ ውህዶችን ጨምሮ አብዛኛዎቹ የትኩስ ፍራፍሬና አትክልት አይነቶች የተፈቀዱ ናቸው። አስቀድሞ በታሸገ ምርት ውስጥ የሚካተቱ ሌሎች ይዘቶች ለምሳሌ ክሮቶንስ፣ ሳላድ ድሬሲንግ እና ፍሩት ዲፕስ በዊክ የተፈቀዱ አይደሉም። አብዛኛዎቹ ምርቶች በዊክ ካርዶ ላይ የሚገኙ መሆናቸውን ለማረጋገጥ ማይ ሚኒሶታ ዊክ መተግበሪያን መጠቀም የሚችሉ ቢሆንም መተግበሪያው ለትኩስ ፍራፍሬዎችና አትክልቶች ስለማይሰራ ስካን አያድርጓቸው። ይልቁንስ ዋጋዎችን ለማወቅ በዛ የሚል ምርት በመመዘን በዊክ የፍራፍሬና አትክልት ቀሪ ጥቅማጥቅም ውስጥ የሚገኙ ትኩስ ምርቶችን ይምረጡ። መጠናቸው ብዙ የሆነ ትኩስ ፍራፍሬዎችና አትክልቶች ባርኮድ የላቸውም፣ ነገር ግን ባለ 4 ወይም 5 አሃዝ ዋጋ መፈለጊያ ኮዶች ወይም PLU አላቸው። እነዚህ ኮዶች በዊክ ስርዓት ውስጥ የሚገኙ ሲሆን የሽያጭ መመዝገቢያው ላይ ይታያሉ። አስቀድሞ ለታሸገ ምርት የዊክ ሽያጭ መደብሮች ባርኮዶች ወይም UPC ሊያደርጉ ይገባል። በራስ ገዝቶ መውጣትን ለሚፈቅዱ መደብሮች PLUን ስካን አያድርጉ። ከዚያ ይልቅ በቁጥራቸው ወይም በምርት መፈለጊያ ስክሪን ላይ ያስገቧቸው። መደብሮች በቅድሚያ ለታሸጉ በዊክ ለተፈቀዱ ምርቶች በሽያጭ መመዝገቢያቸው ላይ ባርኮዶችን ወቅታዊ ያደርጋሉ። ነገር ግን የትኩስ ምርት መጠን በተደጋጋሚ ስለሚቀያየር የመደብሩ የዊክ ስርዓት ወዲያውኑ የገቡ አዳዲስ ምርቶች ላይኖረው ይችላል። አንድ ትኩስ የምግብ ምርት በዊክ የተፈቀደ ሆኖ ካልተገኘ ድጋፍ እንዲደረግሎ ይጠይቁ ወይም ሌላ ምርት ይመረጡ። ባርኮዶች በተደጋጋሚ የሚለወጡ በመሆኑ ምክንያት መደብሮች በተለይም ቤሪዎችን በወቅቱ መመዝገቢያዎቻቸው ውስጥ ለማስገባት በጣም ይከብዳቸዋል። ምርቱ በመደብሩ የመመዝገቢያ ስርዓት ውስጥ እስካሁን ካልገባ ለፍራፍሬው ወይም ለአትክልቱ በዊክ ካርድ አይከፈልም። ግዢውን ከማጽደቆ በፊት ለመረጡት ትኩስ ምርት ሁሉ በዊክ ካርድ ክፍያ መፈጸም የሚቻል መሆኑን ለማረጋገጥ ደረሰኙን ወይም የማሳያ ስክሪኑን ይመልከቱ።